በማርያም አንዴ እሺ አንዴ አልገባኝም አልገባኝም ቆይማ በእናትህ ኤርሚ ቆይ አንዴ እዚህ ጋር ቆይ እኔ አልገባኝም ነው ምንድነው እኔ አልገባኝም እኮ እንዴ ፍላጎት ንገረኝ አባት እኔ በቃ ወድሻለሁ በጣም እንዴ ታውቀኝ እንዴ አንተ ነው ጉድ ነው ይዘብኝ የመጣ እኔ አዩኔ ምን አውቃለሁ እኔ እኮ እንዳንቺ ነው ማቀው ለምን ማፍቀሬ ሆኖ እንዲህ ያደረገ አውራታ እንደበቴ ፍራቴ ሰላም እንዴት ናችሁ ውድ ያዩ ቤተሰቦች እኔ ደህና ነኝ ያው በዚህ ቻናል ከመጣው በጣም ብዙ ጊዜ ሆነኝ ዛሬ እንግዲህ ከአዩ ጋር አንድ እንግዳ አገናኛታለሁ ያው ካለችበት ሁኔታ አንፃር እንግዲህ እቤት መሄድ ስለማይቻል ያው አንድ ለስራ አብሯት ሊሰራ የሚችል ሰው ዛሬ ሊያገኛት ነውና ስለዚህ እሱ እንግዲህ ቀጥሮኛል እየጠበቅኩት ነው በእንግዲህ እሷን ያው ብዙ ጊዜ ሰው አሁን የምታገኝበት ሁኔታ ላይ ስላልሆነች በባሩክ አድርጌ ነው እሷን ማግኘት ማለት ነው ለባሩክ ነግሬዋለሁ ያው ይዟት እንዲመጣ ማለት ነው ስለዚህ የሚያገኛትን እንግዳ ዛሬ አገናኛታለሁ ማለት ነው እየጠበቅኩት ነው እሱ ሲመጣ እናሳያችኋለን መልካም ቆይታ ተከታተሉ ኤኒዌይስ ደርሻለሁ ብሎኝ ስለነበረ እንዴ ብራዘር አባቴ ኤርሚ አማን ነው ሁሉ ሰላም አለው ሁሉ ሰላም እየተቀረጸን ነው እንግዲህ ያው አይ እሷ ካለችበት ሁኔታ አንፃር ምናምን ስለ ስራም ቢሆን በግልጽ እንደዚሁ ተገናኝታችሁ ታወሩ ነው የፈለኩት አይሻል ስለዚህ እንጠብቃት ለባሩክ ነው የነገርኩት በሱ በኩል እሷ ይዟት እንዲመጣ ነው ያደረኩት እንጠብቃትና እንግዲህ ታወራላችሁ ያለው ነገር ምናምን ያው አንቺም በጣም አስጨነቅሽኝ ኤርሚ የምሪ አልመቻቻለ ማለት ላይ በዓልም ሲሆን ምናምን አንተ ደግሞ ደበረ መሰል የሆነ ላለማገናኘት የፈለኩት ለሶስት ቀን እኮ ነበር ተከታተኝ ራስ አዎ ሶሪ ለሱ ሶሪ ይቅርታ ያው እንግዲህ አረፍ እንበልስ አረፍ እንበልና እንጠብቃት አይሻል ሰላም ነው እሺ እንዴት ነው ሰላም እንግዲህ በቃ አንተ ፕሮዲዩሰር ሆንካ አዎ በጣም የሚገርም ይተመቀየር ነው አይሻል አሪፍ ነው በጣም አሁን ሲኒማ ያዋጣል አሁን ሲኒማው ስለቀዘቀዘ እስቲ ትንሽ ወጣ ይበላ አዎ ኢንዱስትሪው እኛንም ማሳት እንተው አረ ፈልጋለሁ ምን አዲስ ነገር አለ ምን ይኖራል የሰርግ ወቅት ነው ማለት አረ ምንም ችግር የለውም አያሳስብም አሪፍ ነው ግን እኔ አይገርም ሰርፕራይዝ ነው የሆንኩት እኮ ብዙ ጊዜ መሰለኝ ባይገርም አረታ ሰው ሁሉ ድምጡን አጥፍቶ ነው ስራ የሚሰራው አይሻል ሰጣለ ነገር እንግዲህ ለራሴ ጊዜ ሰጥቼ ነበርና ማስታወቂያ ደንብ ያስፈልጋል በዚህ በጀርባ በኩል እሺ ፎቶዎች ጉዳት ያዙ እዚህ ጋር ቁጭ እንበል በቃ አይሻል እሷም አውርታችሁ ሰውም ከሚረብሽን እዚህ ጋር ትንሽ እንትን ብንል አይሻል ማድረግ አይቻልም ታዲያ እሺ ኤርሚ ሁሉ አማን አለ አዲስ ምን አዲስ ነገር ይኖራል አይ ግን እንዴት እሷን መረጥ ጀምር ለሲኒማው ያው አንተ በኩል እንግዲህ ማቃት እሷን ነው ብዙ ጊዜ አያታለሁ አሪፍ ጌታና ነገር ስላላት ያንን አስቤ ነው ምናልባት የተሻለ የምታፈሱ ችግር የለውም ግን አረ እሷን
አይ እሱማ ዋናው ማስተዋወቅ ብዬ ነው አንተ እኮ ማስተዋወቂያው ነው እንጂ ዋናው እሷን እንዴት መረጥክ ግን? የምሬን ነው። አያለው ብዙ ጊዜ አንተን ቪዲዮዎችን የሷን ቪዲዮዎች ያለው ሞር በሷ እንዲለቀቅ ስለፈለኩና ያው እንዲሁም አንዳንድ ነገር ስለምትመቸ ያው ለማውራት ስለፈለኩ ብዙም ስራ ተከታይም ስራ አይ አሪፍ ያን ነገር ስለምትወጥ ትመክረኛለህ አንተ? ያ አይ አሪፍ ነው። ታወሩና ማስታወቂያ ምናምን አሰርታችሁ ትጥላላችሁ። ፊልም ያለቀቁ አይደል? የተጠናቀቀ ነው። መጣች እንደውም ይወጣ ነበር። ምንድነው የኔ ያክል መዘግየት ትላለህ? ይቅርታ። እንዴት ነሽ? ደህና ነሽ? ሰላም ሰላም። እንዴት ነሽ? ተዋወቁ። ኤርሚያስ ይባላል። እሺ ቁጭ በል። ኧረ ቁጭ በል። ቁጭ በሉ። ምንድነው አይ ማለት ነው አይሻልም? ፈርስት ሌዲስ የሚባል ነገር አለ። ሰላም። እሺ አማን ነው። እንዴት ነህ? አለልሽ ሁሉ ሰላም አለ። ባሮክ ትፈለጊያለሽ ለስራ ብሎኝ ስራ ትቼ ነው የወጣሁት። ከሚገርምሽ ነገር ስራ ነበረኝ ብለሽኛል። ለነገሩ ግን እሱን ብዙ ጊዜ ቀጠርኩት ታውቂያለሽ? እግዚአብሔር ብዙ ጊዜ ቀጠርኩት እኔ አልመቸኝ አለ። 3 ጊዜ መጥቷል ብታሚን ባታሚን። ከዛ እኔ ደግሞ በቃ አልተመቻችልኝ ባህሉ ማን ላይ ሆነ ምናምን እና ለዛ ነው። ለማንኛውም እሱ ነው ኤርሚያስ ማለት ያለውን ነገር አውራ። አመሰግናለሁ። በአካል ዛሬ ነው። ኦኬ በዩቲዩብ ታውቀኛለህ? ኦኬ አመሰግናለሁ። በዚህ አጋጣሚ ደስ ብሎኛል። እሺ ሪኮንም በጣም አመሰግናለሁ። ኧረ አሳስብ ብራዘር እና ችግር የለውም። ፕሮዲውሰር ነኝ ከነገራችን ላይ ብዙ ስራ እንሰራለን ማለት ነው። አዎ አመሰግናለሁ። አሁን ካለንበት የተሻለ ደረጃ እንሰራለን ብዬ አስባለሁ። እኔ የሚያበረታታኝ ሰው ነው የምፈልገው። በዚህን ሰዓት አሪፍ አሪፍ ስራዎችን ማቅረብ ፈልጋለሁኝ። እውነት ለመናገር 40 ምናምን ሺህ ሰብስክራይብ ዝም ብሎ ነው ያመጣሁት። እስካሁን ምንም ደህና የሰራው ስራ የለም። ግን ከዚህም በኋላ የተሻለ ስራ እንደዚህ ያው አሁን እናንተ ባገኛችሁኝ መስመር በፊልሞች በድራማ ምናምን እኔም በራሴ መስራት የምፈልጋቸው ጽፌ ያስቀመጥኳቸው ስራዎች አሉና ያው ማለት አንተም ደግሞ እንግዲህ እስቲ እናየዋለን ምን አይነት አብረን እናድጋለን ነው እንግዲህ አይደል እንዴ? እና ፊልሙ ኦልሬዲ አልቋል። በሽያጭ ነው ወይስ በቪው? እሱን ተስማሙ። አሁን በሽያጭና በቪው የሚለውን ነገር እሱም ለዛ ነው ሞር ደግሞ ያው አንቺን ማግኘት ፈልጋለሁ የሚል ሀሳብ ስለነበረው ችግር የለም ሶ ከስራ ጋር ሲሆን አሪፍ ይሆናል ግንኙነታችሁ ብዬ ስላሰብኩ ነው። ችግር የለም ደስ ነው አይሻልም? ደስ ነው። እዚህ አብረሽ ያግዘናል ማለት ነው። ኧረ እኔማ አለው አብረሽ በዛይ ወንድሜ ነው። አዎ በጣም በብዙ ነገር ያግዘኛል። በጣም ጥሩ እና እንግዲህ ያው ይዛል መሰለኝ ይዞ ይመጣል እና ያለን ብለው ነው የጠሩኝ እና ፊልሙን ይዛል ማለት ያው ለማየት ነው የመጣሁት እኔ ያው የተቀረጸበትም ኳሊቲ መግባባት የሚባል ነገር አለ አይደል? አይ ያው ኦልሬዲ ተግባብተናል ብዬ እኮ ነው። መጣው ቆይ በቃ አውሩ ሁላ ዲተር አድርገው ያ ተግባብተናል ብዬ እኮ ነው። እሱማ እና ግን ደህና ነሽ? በተረፈ ደህና ነኝ እግዚአብሔር ይመስገን። አለን ቤተሰብ ሁሉ አማን? ደህና እግዚአብሔር ይመስገን። አንዳንድ ነገር ሰምቼ ነበር ስላንቺ አሁን ያለሽበት ሁኔታ እንዴት ነው ታዲያ? አይ ሰላም ነው። አይ ስራዬን እየሰራሁ ነው። ደህና ነኝ አይደለ? እግዚአብሔር ይመስገን። ያው ህይወት ይቀጥላል። አብሽሪ ሁሉ ነገር ኃላፊ ነው በነገራችን ላይ። አዎ ወለዚህ እንዴ እንዴ ነው ስራ ተስፈርምሽ አፋረገለሽ እንዴ? አረ ወይስ እሱ ሲኖር ነው ትችች እየተጫወትኩ ነው። ፊልሙን እንየው እና ችግር የለውም። እናስቸኮለሽ አዩ ሻባ ምን ፕራንክ ያርገት ነው? ኧረ አይደለም እኮ ምን ስላገኘች እንደዚህ ንግባባ እንጂ ምን ሆነሽ እኮ እና ምን ካልተነጋገርን አንግባባ እንደ አባ ካሜራውን አቁሙ። ምን ችግር አለው እኮ አይ አባባል ካልነካኝ አንግባባ ወይ ብዬ እኮ ነው። ችግር የለውም። እኔ
አብሽር ያለ እንዴ ኖርማል እኮ ነው እንዴ እኔንም አስደነገጥሽኝ አንተ ከብረና ቆሞ ስራ ብለን እንደ ጠረኝ እንዴ እናት ለምን ካልታሽ እንትን አይልም አይወራ ኧረ አይደለም አዩ እንዴ ታረጋግጥ አስደነገጥሽኝ እንጂ አይ አይደለም ፊልሙን አምጣና እኮ ችግር የለውም እኮ አልኩሽ እኮ ምንድነው የምናወራ ታዲያ እንደዚህ ጅረጭ ታይዘን ነው እንደምናወራ አይደለም እኮ መጀመሪያ ነው ተረጋጊ ቆይ ኧረ እኔ ሰው ማስቀየም አልወድም ልቀቀኝ ተረጋጊ አንተ ምንድነው እኔ በጣም ስለምትመጪኝ ነው በነገራችን ላይ እኮ እናውራ ቆይ እጄ ልቀቀኝና ስለምትመጪኝ ያገኘሽ አንድ እውነት ልንገርሽ ፊልም የሚባል ነገር የለም እዚህ ጋር እንዴ ባረካው ጋር ፕራንክ ምናምን ነገር ነው ከሆነ ንገረኝ ፊልም የለም ማለት እንዲሁ ማግኘት እና አንቺ ማውራት ስለፈለኩ እኮ አልገባኝም ተሸጥዬ ስላሰብኩ ምንድን ነው የምትከሰኝ እጄ ልቀቀኝና እናውራ አባ ቆይ ልንገርክ ቆይ አንድ ነገር ልንገርክ እጄ ልቀቀኝና ቆይ ቆይ እናውራ ቆይ ፊልም የለም ምናምን ነገር ያልከኝ ማለት እኮ ለስራ አይደለም የተገናኘ ነው ለስራ አይደለም የጠራችኝ ደስ ስለምወድሽ ነው ያገኘሁሽ ምን ችግር አለ ማለት የት ሄደ ነው ያ ጥራው ችግር የለውም ምን ሆነሽ ነው አዩ እኔንም እኮ አስደበርሽኝ አውሪና እሱን ቆይ እስቲ አጠራለሁ ምን ሆነሽ እኔንም አስደበርሽኝ አዩዬ ኧረ እንድ በለው በእናትህ ነው እንዴ አንተ ባረክ አይደለም እንዴ ተረጋጊ እያልኩሽ እኮ ነው በጣም እንትን እያልሽ ነው አይደለም እንጂ ቆይ እንዴ ለምንድን ነው ከስራ ላይ ጠርታችሁኝ ስራ የለም ምናምን ነገር የምትለኝ ይቅርታ አለሽ ምን ነው ይቅርታ አለሽ ባረክ ስራ ብለን እንደጠራኝ ብዙ መስዋዕት ነው የከፈልኩት እና ምንድነው አንቺ ለማግኘት ብዙ መስዋዕት ነው ብዙ መስዋዕት ነው የከፈልኩት ይቅርታ እና ይቅርታ በጣም የት ሄደ ነው አብርሃም አዩ ተረጋጊ ይመጣል አዩ ተረጋጊ አይደለም አባት አልገባኝም ማለት ፕራንክ ምናምን ነገር ከሆነ ንገረኝ አለበለዚያ ከስራ ላይ ነው የጠራችኝ ከስራ ላይ ነው ስራ ትቼ ነው የመጣሁት ኃላፊነት አለብኝ ቤት ውስጥ ልጅ ትቼ ነው የመጣሁት ስለዚህ ምንድነው እኮ ምንድነው እቺ ግን ጠምጠም የምታረገው ላይ እስኪ ቆይ በእናትሽ አዩ እንደዚህ አትበይ የት ሄዶ ነው በእናትህ አባ ምን ሆነሽ ነው የምትሽኝ አዩ አይደለም ቆይ እናውራ ተረጋጊ እንዴት ነው እኮ ፕራንክ ከሆነ ንገረኝ አይደለም እሺ ምንድነው ፕራንክ አይደለም እኮ እሺ ምንድነው የፈለኩት አንቺ ማውራት ስለፈለኩ ፕራንክ እያደረጋችሁኝ ስለምወድሽ ነው እያልኩሽ እንደዚህ አይነት መልስ ነው የምትመልሺ የምን ስልክ ምነው ችግር የለውም ግን ልጁ ምን እያለ እንደሆነ ያውቃል ምንድነው ኧረ ና ማላበለው በእግዚአብሔር ምንድነው ችግር አለ አዩ ተረጋጊ በእናትሽ ፕራንክ እያደረጋችሁኝ ነው አብርሃም ምን ሆና ነው በእናትሽ በጣም እንትን እያለ ፊልም የለም ምንድነው ፊልም የለም አንቺ ማግኘት ፈልጌ ነው የመጣሁት ማለት እንዴ ስራ ላይ ጠርታችሁ እንዴ ተቀልዳላችሁ እንዴ ምንድነው ገርሚ ምንድነው አብርሽ በቃ ወስቻለሁ አልገባኝም የምር አንተ ደግሞ ወስቻለሁ ማለት በቃ እኔ ስለምወዳት እሷ ማግኘት ስለፈለኩ ነበር ያው ለምን ሲደውልልኝ ምን ስለነበር ይቅርታ በጣም እኔ ይቅርታ አዩ የምር እኔ የማውቀው ታምሬ ሙድ እያዛችሁብኝ ነው እግዚአብሔርን እኔ እንደዛ አይደለም እሱ ስራ ነው ብላ እንደጠረኝ አልገባኝም አስረዱኝ እንዴ እጄን አለካለኝ በቃ ምንድነው እንትን የምለው እንዴ ሌላ ጣጣ ውስጥ አታስገባኝ እኔን ምንድነው አዩ አንዴ ቆይ